የሶስት ቀን ቻሌንጅ ይዤ መጥቻለሁ። ይሄ ቻሌንጅ ምንድነው? እነዚህ ከታች የምትመለከቷቸው ዶሮዎች እንቁላል መጣል አቁመዋል ማለት ይቻላል። በጣም ቀንሰዋል እንቁላል። ያው ብዙ ክትትል አልነበራቸውም። የሚበሉትንም አይነት መኖ አሳያችኋለሁ። በጣም ቀንሰዋል። እነዚህኞቹ ደግሞ ቄብ ናቸው፣ ግን እንቁላል ምርት መጀመር ካለባቸው ዘግይተዋልና እነዚህ ወደ እንቁላል ምርት ማስገባት፣ እነዚህን ደግሞ የእንቁላል ምርታቸው መጨመር ነው። በዚች በሶስት ቀን በአራት ቀን ውስጥ ብቻ ነው የምናየው ለውጣቸው ማለት ነው። ዛሬ ብዙ ነገሮች እናስተካክላለን አብረን። እናንተም ደግሞ ይህን ቪዲዮ እያያችሁ ትማሩበታላችሁ ብዬ አስባለሁ። አብራችሁን ቆዩ። ታዲያ የምንጀምረው ቀለል ካለው ነው። ብርሃን የለውም ነበር የቤት ብርሃን እናስተካክላለን፣ አምፖል እንጨምራለን። ያው ዶሮቻችን ብዙ ጊዜ ደጋግመን እንዳነሳ ነው ብዙ እንደተማማር ነው ዶሮች ስለበሉ ስለጠጡ ብቻ እንቁላል ያመጣሉ ማለት አይቻልም ብለናል። ስለዚህ ዛሬ አምፖል ጨምርላችኋለሁኝ። እዚህ ጋር አንድ የማልችለውና ከአቅሜ በላይ የሆነው ነገር ምንድነው? ቤታችን አጨረች። ስለዚህ ከመሬት ያለውን ከፍታ አልጠበቅኩለትም። ያንን ተጎድቼበታለሁኝ ወይም ደግሞ አልተጠቀምኩበትም። ዶሮቼን እጎዳቸዋለሁኝ ማለት ነው። ነገር ግን የብርሃን ተደራሽነቱን በዚህ መልኩ ላስተካክለው ፈልጌያለሁኝ። ልምድ ያላቸውም ጋር ሳይንሱ በደንብ የሚረዱትም ጋር በደንብ እውቀቱ ያላቸው ሰዎችም ሲተገብሩት አይታይምና ብትተገብሩት በጣም ጥቅም ታገኙበታላችሁ። በነገራችን ላይ ይሄ በጣም ቀላል የምትባልና እኛ ዶሮቻችን ብርሃን ለእኛ የሚጠቅመን ነው የሚመስለን፣ ለዶሮች ሳይሆን ለእኛ የሚጠቅም ለዶሮች ነው ጠቃሚነቱና እኛ በጨለማ ውስጥ ዶሮችን እንድናያቸው ተብሎ አይደለም። ዶሮች ከብርሃኑ የሚወስዱት አይነት ግብአት ስላለ ነው። ስለዚህ ይህን በደንብ ከግምት ውስጥ ማስገባት አስፈላጊ ነው። ዶሮቻችን ሲጥሉት የነበረው እንቁላል ይሄ ነው። ብዙ አይነት እንቁላል ነው፣ ወጥነት የለውም። በጣም የሚያስጠላ የሚባል አይነት እንቁላል ነው ሲጥሉ የነበረው እና ያው ያገኙትን አይነት ነገር ተጠቅመው ያችኑ ሰብሰብ አድርገው ነው እንቁላል ሲጥሉ የነበረው። እንደዚህ እንቁላላችንን ግራሙን ለመለካት ወይም ደግሞ ለመገመት የምንጠቀምበት አይነት ዘዴ ነው፣ እንመለከተዋለን። በዚህ መልኩ እንግዲህ ያላቸው እድሜና እየጣሉ የነበሩት እንቁላል በጣም እዚህ ግባ የማይባል ነው። በዛ ላይ ደግሞ ፍሎር ኤግ በጣም ይበዛል መሬት ላይ። እኔ እንግዲህ ልጆች ናቸው የሚንከባከቡት ውስጥ ላይ ያሉ ሰራተኞች፣ ያው እንደ ነገሩ ነው። በቃ ቼክ ቀኑ ሙሉ የማይታዩበትም ጊዜ አለ። ማንም ቼክ አያረጋቸውም እነዚህ ዶሮዎች ማለት ነው። ከዚህ ቀደምም አንድ ቪዲዮ ሰርቼላችሁ ነበርና እነዚህ በቃ ለኤክስፐሪመንት ብቻ ያስቀመጥኳቸው ናቸው። እነዚህ ለሙከራ ለመመራመር ያስቀመጥኳቸው አይነት ዶሮዎች ናቸው። ኦልሞስት እንግዲህ እየበሉ ያሉት በቆሎ ነው፣ ጥራጊ የመኖ ጥራጊ ነው ሲበሉ የነበሩትና እንደምታዩት ነው። ንጣቱን ራሱ አይታችሁ መገመት ትችላላችሁና የበቆሎ ጥራጊ ነው በቃ ሲበሉ የነበሩትና እቺን አሁን እንደዚህ የሚሻሙት ራሱ ያቺ አንኳሯን ፍለጋ ነው። እንደዚህ የሚሻሙት ራሱ አንኳሯን ፍለጋ ነው እንጂ ምንም የጠቀመ ነገር ሲበሉ አልነበረም እነዚህ ዶሮዎችና በተለይ እቺን 2 ቀን 3 ቀን ደግሞ ይህንን አይነት መኖ ዝም ብዬ ቃኘትም ሳረጋቸው ይህንን አይነት መኖ በስፋት አይቻለሁኝና ይሄ መመገቢያ ነገር ምናምን አወጣሁት። የመመገቢያ ነገሮች ሙሉ አወጣሁትና ፊደሩን ቀየርኩት። ሊኒየር ፊደር መጠቀም ጀመርኩ ማለት ነው። ይሄ አግዳሚው ማለት ነው። እነዚህ ቀያዮቹ እንግዲህ ሰርኩላር ፊደር የምንላቸው ናቸው፣ ወይም ደግሞ ይሄ ክብ ሰርቶ የሚበሉበት ነው። ይሄ ደግሞ ሊኒየር ፊደር በደንብ እንዲመቻቸውና በደንብ ለአመጋገብ እንዲመቻቸው የሚመከር ባይሆንም ለሌየር የሚመከር አይደለም። ይሄ በነገራችን ላይ እኔ ስላለኝ ተጠቀምኩት እንጂ በእርግጥ ስልጠና ቤት ብዙ ሰዎችን ያሳይ ሳምፕል የምሰጥበት ወይም ደግሞ እንዳትጠቀሙት ብዬ ለሳምፕል የምሰጥበት ነው። አውጥቼ ደግሞ እዚህ እኔ እየተጠቀምኩበት ነው ማለት ነው። ስለዚህ ለተወሰነ ጊዜ በደንብ እንዲመገቡበት አረግና አወጣውና ያው ይሄ ኩስ ውስጥ ላይ ስለሚጥሉ ምናምን መልሶ ከመመገብ ከራብ ስሜት ምናምን ካለ ትንሽ ሊያስቸግራችሁ ይችላል። ቤዲንጋቸውን በደንብ አስተካከልኩላቸው። በነገራችን ላይ መሬት ነው፣ ኮንክሪት አይደለም መሬቱ፣ ፈረካስ አይደለም መሬት ነው እና ትንሽ ወፈር አደረግኩት። እኔ ደግሞ በጣም ስለሚጭሩት ከስር ነው የሚያወጡትና ወፈር አደረግኩት። ሁለቱንም አይነት የቤዲንግ አይነቶች ወይም ደግሞ የጉዝጓዝ አይነቶችን ተጠቀምኩላቸው። ሁለቱንም አይነት በደንብ ምቾት እንዲሰማቸውና የመጫር ፍላጎታቸው እንዲጨምር አደረግኩላቸው። ከዚህ ቀደምም እንግዲህ ይሄ የመነካከስ ነገር ትንሽ ገጥሞኝ ነበርና እነዚህ የተቆረጡም ያልተቆረጡም ቅልቅል ናቸው። ከዚህ እየወሰድን ነው ሰልጣኞቻችን የምናስተምርበትና የተቆረጡም አሉ፣ ያለ አግባብ የተቆረጡም አሉ፣ የተለማመዱባቸው ማለት ነው። በቃ ሰልጣኞች ሲቆርጡ የሚለማመዱባቸው ናቸውና አቆራረጣቸውም ልክ ስላልነበረ ትንሽ የቬንት ፒኪንግ ነገር አስቸግሮኝ ነበርና እሱን እንትን አልኳቸው። በሽተኞች ነበሩ ዶሮቹ፣ በበሽታ ተይዘው ነበረ። እነዚህ ዶሮች እንግዲህ የተወሰነ በኢንጀክሽን መልኩ አንቲባዮቲክ ነገር ሰጠዋቸውኝ። ወቅቱ ላይ እንግዲህ ያተነፋፈስ ችግር ነበረባቸው። እነዚህን ያተነፋፈስ ችግር እንግዲህ ለማከም አንቲባዮቲኮችን ሰጥቻቸዋለሁኝ። ቀጥታ ያተነፋፈስ ችግር ወይም ደግሞ በዚህ ከሬስፓይራቶሪ ሲስተም ጋር ተያይዞ ያሉ ችግሮችን የሚፈታላቸው አንቲባዮቲክ ነው የተጠቀምኩኝ። እንደምትመለከቱት በኢንጀክሽን ነው። ፈጣን የሆነ ለውጥ እንዳልኳችሁ የ3 ቀን ቻሌንጅ ነው። ኢንጀክሽን እንግዲህ በጣም በሰውነት የመመጠጥ አቅሙ በጣም ከፍተኛ ነው። ኦራል ከምሰጧቸው ወይም በውሃ ከምሰጧቸው በእንደዚህ መልክ ብሰጧቸው በጣም የተሻለ ነው። ትንሽ የመደበር የመቀርዘዝ ምናምን ነገር ነበረባቸው እነዚህ ዶሮዎችና ይሄ ኢንጀክሽን የፈለኩበት ምክንያት ኦራል ነው የሚሰጠው አይደል፣ በውሃ ተበጥብጦ ነው ከዚህ ቀደም የሚያያችሁትና
ይሄኛውን ኢንጀክሽን አድርጌ ሰጠቻቸዋለሁኝ ፈጣን ለውጥ ለማየትና ነገ ላይ ያላቸውን ነገር ምናልባት ለዚህ ብዬ ቪዲዮ ባልሰራላችሁ፣ ነገር ግን እስቲ ያለውን ለውጥ በሚቀጥለው ቪዲዮ ደግሞ አይቼ በዛው ደግሞ ያላቸውን ለውጥ ነግራችኋለሁኝ። ትንሽ ዶሮች ስለሆኑ ኢንጀክሽን የተጠቀምኩት ይሄ 2000-3000 ዶሮ እንደዚህ ኢንጀክት ማድረግ ራሱ አንድ በጣም ስራ ያበዛል። ሁለተኛ ነገር ደግሞ ለዶሮቹም ደግሞ በጣም ሎ ሪስክ የሚባለው ወይም በጣም ዝቅተኛ የሆነ ሪስክ ያለው ኦራል መስጠት ኦራል ሜቲድ በደንብ የሚጠቀስ ነው። ምናልባት ኢንጀክሽን ብዙ ጊዜ የተለመደው ክትባቶችን ለመስጠት ነው በመርፌ ማለት ነው። ስለዚህ በተለይ አውትብሬኮች በሚኖሩበት ሰዓት እንዲሁም ደግሞ አንዳንድ ክትባቶች ኢንጀክሽን የሚጠይቁ አይነት ክትባቶች አሉ። በጣም እርግጠኛ መሆን የሚጠበቅባቸው አይነት ክትባቶች አሉ በእነሱ ላይ ማለት ነው። ስለዚህ ዛሬ በዚህ መልኩ ክትባቱን ሰጠው። ይሄ እነዚህ ፑሌቶቹ ናቸው፣ ቄቦቹ ናቸው ከላይ እየሰጠው ያለሁት ቄቦቹን በዚህ መልኩ ክትባት ምንድነው አንቲባዮቲኩን ሰጧቸው። የሆነ ደስ ማይል ስሜት አለባቸው። ታሟል አይባልም፣ አልታመሙም አይባልም፣ ደስ ማይል ስሜት። ያ ይሄን አይነት ስትረስ እያለባቸው ደግሞ ከዶሮቹ ላይ ምርት መጠበቅ በጣም አስቸጋሪ ሁኔታ ነው የሚሆነውና ከዚህ ጋር ተያይዞ ይህንን ለመስራት ፈለግኩኝ። እዚህ ጋር ደግሞ ውሃ ነው እየጠጡ የነበረው። ምን ያክል ቆሽሾ እንደነበር አይታችሁታል። ሁልጊዜ ግን መጠጫ ስታጥቡ በዚህ መልኩ ነው ማጠብ ያለባችሁ። አንደኛው ኬሚካል ነው፣ አንደኛው ደግሞ ዲተርጀንቶች ናቸው፣ ላርጎ ማለት ነው። ስለዚህ ለእቃው ብዙ ጊዜ ላርጎን በረኪናን ተጠቅማችሁ እቃውን ያጠራልኛል ከበሽታ ነፃ ያደርጋልኛል ብላችሁ የምታስቡ ሰዎች አላችሁና የግድ ኬሚካል መጠቀም አለባችሁ እቃውን ራሱ ለማጠብ ማለት ነው። ይሄ በጣም የቆሸሸ እቃ ነው። በቃ ሰው ዝም ብሎ ሰራተኞች ግድ የለሽ ሆነው ዝም ብሎ አስገብተው ስለሚሄዱ እኔም ደግሞ ስራ ጫና ማረግባቸው ዋናው መንጋ ላይ ያው በኮሜርሻል መልኩ የምንሰራው ላይ እዛኛው ትልልቆቹ ፑሌቶች አሳድገን የምንሸጣቸው ላይ ነውና እነዚህ ላይ ብዙ ትኩረት አናደርግምና ብቻ አንዴ ተደርጎ ራሱ ለቀን 3 ቀን ላይ ገባ ይችላል ስለማይጨርሱት ውሃው ማለት ነው። ስለዚህ እቃው በደንብ መታጠብ ነበረበት። በቃ እኔ ደግሞ አሁን ለምርት የሚያግዘኝን አይነት ከበሽታ ነፃ የሚያደርጋቸውን አይነት ሰፕሊመንቶችን ሰጥቻቸዋለሁ። ተጨማሪ ዶሮቻችንን ሰፖርት የሚያደርጓቸው ነገሮች ሰጥቻቸዋለሁ ማለት ነው። ይህንን አይነት ሕክምና የምናደርገው ለ3 ቀን ነው። ለ3 ቀን ያክል እናያለን። ለውጡን አይተን ደግሞ ወደ ሌላው እንሸጋገራለን ማለት ነው። ስለዚህ በዚህ መልኩ ለዶሮቼ በመጠጥ ውሃም ቅድም እንዳያችሁት ደግሞ በኢንጀክሽን እነዚህን ስራዎች ብርሃን አስተካከልን። ውሃውን ካስገባን በኋላ ቀጥታ የምንሄደው ወደ መኖ ማዘጋጀት ነው። ዋናው ጉዳይ እሱ ነው። በጣም ዋናው በቃ መሰረታዊ የሚባል የጀርባ አጥንት የሚባለው እዚህ ጋር ከሰራኋቸው ነገሮች እንዳለ የሚያክለው የሌለው መኖ ነው። መኖ በጣም ስፔሻል ዋን የሚባል ነው። በቃ ምንም አንድ ሁለት የሌለበት ማለት ነው። ስለዚህ እነዚህን ጉዳዮች ማየት አስፈላጊ ነው። ውሃቸውን ሰጠዋቸውኝ ከላይም ከታችን በምትመለከቱት መልኩ ማለት ነው። በቃ ያላቸውን አቅም እስከ መጨረሻ ለመጠቀም ነው ያሰብኩት። ያላቸው እስቲ ምንድነው የሚሆኑት የሚለውን ነገር ከሚጥሉት እንቁላል ፕሮዳክሽን ሬታቸው ምን ያክል ነው፣ ምን ያክል ዶሮ አለ፣ ምን ያክል መጨረሻ አቅማቸው በቃ ከዚህ በላይ አንችልም የሚሉበትን መንገድ ነው መጠቀም ፈልገውና ኬክ የመሰለ መኖ ሰርቼላችኋለሁ። ኬክ የመሰለ መኖ ምናልባት አጠገቤ ስለሌላችሁ ነው እንጂ ብታዩት እንደ አይነት መኖ አይቼ 10 ዓመትም ልሰሩ ትችላላችሁ፣ 15 ዓመትም ልሰሩ ትችላላችሁ። ይሄን አይነት መኖ በህይወቴ አይቼ አላቅም እንደምትሉ 101% እርግጠኛ ነኝ። ለምን እኔም እርባታ ላይ ስላለው ምን አይነት መኖች ከመኖ አይነቶች ሁሉ አሁን እየሰራው ያለሁት መኖ በጣም ሃይ ኳሊቲ ነው። በቃ በጣም ሃይ ኳሊቲ ማለት ያው ግን ትንሽ ኮስቷ ከፍ ትላለች። ስለዚህ ከዚህ ጋር ተያይዞ ትንሽ ወጪ አድርጌባታለሁ። ግን እነዚህን ዶሮዎች እስቲ ትንሽ ተጎሳቅሏል አቋማቸውን ስታዩ ራሱ እነዚህ የተጎሳቅሉ አይነት ዶሮዎችን እንዴት ነው ወደ አቅማቸው ወደ ነበረበት አቅማቸው መመልሰው የሚለውን ነው ማሳያችሁ ማለት ነው። ያሉትን ለውጦች ምን ተከስተዋል፣ ምን ተለውጦልኛል፣ ምን አልተለወጠልኝም፣ የእንቁላሉ ኢንተርናልና ኤክስተርናል ኳሊቲያቸው ላይ በደንብ እንመለከታለን። ውስጣዊም ውጫዊም ገጽታውን በምን አይነት መልኩ ተቀየረ የሚለው ለምን እንደ ሪከርድ እንግዲህ ያሳይቻችኋለሁ። የተለያዩ አይነት ኤክሼል ያላቸው ትንሽነታቸው ምናልባት በቪዲዮ ኤግዛክት የሆነ ግራሙ ወይም ደግሞ ኤክስተርናል ኳሊቲው መገመት ባትችሉም እንኳን ነገር ግን ይታያሉ። በቃ ለውጥ ከዚህ በኋላ ያለውን ለውጥ ደግሞ በደንብ አሳያችኋለሁኝ። እነዚህን ስራዎች ያሳየኋችሁ ከኔ እንድትማሩ እኔ ያደረኳቸውን ስቴፖች ወይም ወደ እንቁላል ምርት ለመመለስ ያደረኳቸውን እናንተ ደግሞ ከዚህ ተምራችሁ ከኔም በተሻለ የምትሰሩበት በጣም ብዙ ነገሮች አሉና እነሱን መተግበር ይኖርባችኋል ማለት ነው። ምን አይነት ውጤት አግኝቻለሁኝ፣ ምንስ ተከሰተ የሚለውን ነገር ወደ እናንተ አደርሳለሁ። እናንተ በምትኩ የቻናላችንን ሰብስክራይብ ብታደርጉ ታተርፉበታላችሁ። ይሄን ስራ ካሰባችሁ ታተርፉበታላችሁ። በጣም እርግጠኛ ሆኜ ነው የምነግራችሁ። ቴሌግራም ቻናል ላይ ያለን፣ ፌስቡክ ቻናላችን አለን፣ ፔጃችን ላይ ያለን። እዛ ላይ ገብታችሁ በትንንሽ ደግሞ ማርባት የምትፈልጉ ካላችሁ 20-30 ዶሮችን 50 ዶሮችን ደግሞ ማርባት የምትፈልጉ ካላችሁ የትንሹ ቻናል ላይ የዶሮ እርባታ ለጀማሪዎች ይሰኛል። እዛ ላይ ገብታችሁ ከ40,000 በላይ ተከታዮች ያሉት ነው። ሁለተኛ ታናሽ
ለማለት የሚከብድ አይነት ቻናል ነው። ሊደርስበት ነው እዚህኛው ላይ። እዛ ላይ ገብታችሁ ደግሞ ትንንሽ የሆኑ ዶሮችን በግቢያችሁ ባላችሁበት ቦታ ላይ መያዝ የምትፈልጉ ካላችሁ በጣም ጠቃሚ ቻናል ነው። ኮሜርሻል ስናደርገው ይሄንን ለንግድ ብላችሁ ስራዬ ብላችሁ የምትሰሩ ስራ ሲሆን እዚህኛው ቻናል ላይ እንዲሁም ደግሞ በግቢያችሁ ደግሞ በቤት ውስጥ የምታዘጋጇቸውን ነገሮች ከሕክምና ጋር ተያይዞ ከአመጋገብ ጋር ተያይዞ ከቁጥር ከገቢና ከውጪ ጋር ተያይዞ ግፋቢል እስከ 300 ዶሮዎች መስራት የምትፈልጉ ካላችሁ ያኛውን ቻናል መክራችኋለሁ። ይሄ ቻናል ግን ምናል 1000 2000 3000 ምናምን ነገሮችን ስራዬ ብላችሁ ወጣችሁ የምትሰሩ ከሆነ ይሄ ቻናል ጠቃሚ ነው። ያያችሁ ሰዎች ታውቁታላችሁ። ነገር ግን አዲስ ይሆናችሁ ወደዚህ ቻናል የመጣችሁ ካላችሁ ብዬ ነው። ቴሌግራም ቻናላችን ላይ አዳዲስ መረጃዎችን፣ ቲክቶክ ቻናላችንና የፌስቡክ ቻናላችን በጣም ተወዳጅ ሆነዋል። በአጭር ጊዜ ውስጥ በጣም እያደጉ ያሉ ቻናሎች ናቸው። አጫጭር መረጃ ፍላጎት ካላችሁ እነሱ በጣም ተመራጮች ናቸው። እንዲህ ደግሞ አስተማሪና ረጅም ጊዜ ሰጣችሁ ለመተግበር የምትፈልጉ ካላችሁ የቻናል በጣም ተመራጭ ነው። ስልጠናዎችንም እንሰጣለን። 106ኛ ዙር አሁን በአሁኑ ሰኞ እንጀምራለን። አብዛኞቹ ተመዝግበዋል። እዛ ላይ ያሉትን ነገሮች ደግሞ በደንብ አስቃኛችኋለሁ። ከጊዜ ወደ ጊዜ ሰልጣኝ ብዛቶቻችን እየጨመሩ ነው ያሉትና ስለምትከታተሉኝ እጅግ በጣም አመሰግናለሁ። ስለ አክብሮታችሁ፣ ስለ አድናቆታችሁ፣ ስለምትሰጡኝ ገንቢ የሚባል አስተያየት፣ ስለ ነቀፌታውም ጭምር ስለ አንዳንድ ነገሮችም አሉ። ብቻ በጣም ነው የማመሰግናችሁ። በቀጣይ በአዲስ መረጃ ወደ እናንተ እመጣለሁኝ። በቀጣይ እስቲ ምን ልሰራ እንደምችል እስቲ ያልሰራሁት ያልተነካ የምትሉት ነገር ካለ እስካሁን ያዳመጣችሁኝ ካላችሁ፣ በነገራችን ላይ እስቲ እስካሁን ያዳመጣችሁኝ ካላችሁ እስቲ ላይክ አድርጉ፣ ወይም ደግሞ የሆነ ነገር ጻፉልኝ እስቲ የሆነ ምልክት እስካሁን ድረስ አለው የሚል ነገር ምልክት። በጣም ነው ማከብራችሁ። በጣም አመሰግናለሁኝ። ሰላም